ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች በዛሬው ዜናችን የምናሰማችሁ በቻይናና በአሜሪካ መካከል የተደረገው ስብሰባ ላይ የቻይናው ፕሬዝዳንት ሺ ጂንፒንግ ምን እንዳሉና ይህንን የመሳሰሉ ዝርዝር መረጃዎችን የምናሰማችሁ ይሆናል። እናንተ ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክና ሼር በማድረግ እንዲሁም ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ እንድትጀምሩ እያልን ቀጥታ ወደ ቪዲዮ የምናመራ ይሆናል። የቻይና አሜሪካ የኢኮኖሚ ትስስር ለዓለም መረጋጋት ወሳኝ ነው። ፕሬዝዳንት ሺ ጂንፒንግ በዓለማችን ግዙፍ ኢኮኖሚ ባላቸው በቻይናና በአሜሪካ መካከል ያለው የንግድ ግንኙነት በጋራ ተጠቃሚነትና በሰጥቶ መቀበል መርህ ላይ የተመሰረተ መሆኑን የቻይናው ፕሬዝዳንት ሺ ጂንፒንግ አስታወቁ። ፕሬዝዳንቱ እንደገለጹት ከሆነ በሁለቱ ሀገራት መካከል የሚደረግ ስትራቴጂካዊ ትብብር ለሁለቱም ወገኖች ብልጽግናን የሚያመጣ ሲሆን ፍጥጫ ግን የሁለቱንም ሀገራት ብሔራዊ ጥቅም በእጅጉ የሚጎዳ ነው ሲሉ አብራርተዋል። ዢንሁዋ ያወጣው መረጃ እንደሚያመላክተው ከሆነ የቻይና አሜሪካ የንግድ ግንኙነት ተረጋግቶ መቀጠል ለሁለቱ ሀገራት ህዝቦች መሰረታዊ ፍላጎት መከበር ብቻ ሳይሆን ለዓለም አቀፍ የኢኮኖሚ እድገትም የማይተካ ሚና ይጫወታል ብለዋል። ሁለቱ ሀገራት ያላቸውን አንጻራዊ ብልጫ በመጠቀም የሚያደርጉት የሁለትዮሽ የሸቀጦች ንግድ እርስ በርስ የሚያዳግፍና ለዓለም ገበያ መረጋጋት አይነተኛ ፋይዳ ያለው መሆኑን ተመልክቷል። ቻይና ሆን ብላ የንግድ ትርፍን እንደማታሳድር የገለጸው ይኸው መረጃ በአሁኑ ወቅት የሚታየው የንግድ ሚዛን ልዩነት ከአሜሪካ ኢኮኖሚያዊ መዋቅራዊ ሁኔታዎችና ከዓለም አቀፍ የሥራ ክፍፍል የሚመነጭ የማይቀሬ ውጤት መሆኑን አስረድተዋል። ከሸቀጦች ንግድ በተጨማሪ በሀገሪቷ መካከል ያለው የአገልግሎት ዘርፍና የሁለትዮሽ ኢንቨስትመንት ፈጣን እድገት እያሳየ ይገኛል ብለዋል። የዓለማችን የኢኮኖሚ ምሰሶ የሆኑት ቻይናና አሜሪካ የሚያደርጉት የንግድ ኢንቨስትመንት ለኩባንያዎችና ለሸማቾች ተጨባጭ ጥቅሞችን እያስገኘ ሲሆን ይህም ትብብሩ በሁለቱም ወገኖች ዘንድ አሸናፊ የሆነ ውጤት እያመጣ መሆኑን የሚያረጋግጥ መሆኑ ተገልጿል።